እውነት ለመናገር አሁንም ኢትዮጵያ ውስጥ ለሚኖረው የዲጂታል ትራንስፎርሜሽን ጉዞ በጣም ኮሚትድ ሆነን በታማኝነት ለከስተመሮቻችን የሚገራርሙ ስራዎችን እንሰራለን። እንደ ድርጅት፣ እንደ ማህበረሰብ፣ እንደ አገርም ራሱ እነዚህ ዶቶች ሲገናኙ አገር የምታደርገው ሌላ ምንም አይነት ካልኩሌሽን የለውም ባይዘው እና እዚህ ጋር በዚህ መጠን ሳትስፋይ ሆነው ፕሮጀክቱ ወይም ደግሞ ድርጅቱን ለማሳደግ ሌላ የማኔጅመንት ወይም ደግሞ ኦፕሬሽን ላይ የሚሰሩ ስራዎች የሚያደክሙ ስራዎች ወጥተው ሲስተሙ እየሰራው ኤአርፒው እየሰራው የተቀረውን ስራ ላይ ደግሞ ማኔጅመንት እንደ ግለሰብ እንደ ድርጅት እንደ ባለቤት ደግሞ ሌላ የማስፋፊያ ስራዎች ላይ ሲሰሩ ምን ያክል ታይም እንደሚኖር እናውቃለን እና ያ ፕሮጀክት እየሰፋ ድርጅቱ እየሰፋ ስራውን በቃ ምን ያህል እንደሚያቀላጥፍልን እኛ ነው የምናውቀው። ለምሳሌ ስታፍ 3 ፋይናንስ ስታፎች ይለቁብን ምንም አፌክት የማያደርገን አይነት ሞመንት ነው የመጣው። ምክንያቱም ራሱ የተሰጠውን ዳታ ጀነሬት እያደረገ እየሰራልን ነው። ክቡራትና ክቡራት እንግዶቻችን በመጀመሪያ ወደ አሸዋ ቴክኖሎጂ አክሲዮን ማህበር እንኳን በደህና መጣችሁ። በዛሬው ዕለት የኢአርፒ ኢምፕሊሜንቴሽን መጠናቀቅ ምክንያት በማድረግ እዚህ ስነ ስርዓት ላይ ስለተገኛችሁ እጅግ አድርገን እናመሰግናለን። አሁን እንደ ሀገር እንግዲህ ዲጂታላይዜሽን ወይም ደግሞ ዲጂታል ኢትዮጵያ በጣም ኢንቴንሲቭሊ በአገር ደረጃ ፎከስ ተደርጎበት እየተሰራ ነው ያለውና እንደ ድርጅት እዚህኛው ሴክተር ላይ ተሰማርተን ስራችንን በመስራታችን በጣም ደስተኞች ነን። ፕላስ ደግሞ እንደ ሀገር ደግሞ እንደ ኤዶሚያስ ኢንተርናሽናል አይነት ድርጅቶች ይህንን ፕሮጀክት ወይም ደግሞ እንደዚህ አይነት የዲጂታል ስራ ድርጅታቸው ላይ አውቶሜት አድርገው ለመስራት በቁርጠኝነት በመስራታቸው እነሱን ማመስገን ያስፈልጋልና ይህንን ነገር ወደ መሬት ወርዶ ፕሮጀክቱ አልቆ ወደ ስራ ገብቶ አሁን የማጠናቀቂያውና የፕሮጀክት ክሎጀር ሴሬሞኒ ላይ ስለተገኘ እንደ ድርጅት እናንተም እንደ ክላይንት ፕላስ ደግሞ አገሪቷ ላይ ኮንትሪቢዩት ከምናደርገው አስተዋጽኦ አንጻር እንደ አሸዋ በጣም ደስተኞች ነን። እባካችሁን አንድ ሞቅ ያለ ጭብጨባ። እንግዲህ ዊዛውት ፈርዘር ዱ ላይክ ቀጥታ በዚህ ፕሮጀክት ላይ ሁሉም ስራዎች ላይ በመሰማራት ኃላፊነት የወሰዱ ሰዎችን በሂደት የምናመሰግን ሆኖ በመቀጠል የመክፈቻ ንግግሩን የአሸዋ ቴክኖሎጂ ዋና ስራ አስፈጻሚና መስራች አቶ ዳንኤል በቀለ ስለ ፕሮጀክቱ አካሄድ አሸዋ ስላለ ኮሚትመንት የዲጂታል ኢትዮጵያን እንዴት ፈርዘር በድርጅቱ አማካኝነት መሄድ የሚቻልባቸውን ሲቹዌሽኖች ዲቴል የሆኑ ነገሮችን እንደ መክፈቻም ንግግር አድርገው እንዲናገሩልን ወደ መድረክ ጋብዙልኝ። ቴንክ ዩ። አደራችሁ እንኳን አደረሳችሁ አደረሰን ለማለት ወዳለው መጀመር ቀላል ነው፣ መጨረስ ከባድ ነው። ስፔሻሊ የኢአርፒ ኢምፕሊሜንቴሽን ልክ እንደ ሃርት ሰርጀሪ ትንሽ ብዙ ፕሮሰሶች አሉት፣ አድካሚ አታካች፣ ትንሽ ብዙ ባክኤንድ ፎርሶች አሉት፣ ብዙ ስቴክሆልደሮች አሉት። በብዙ እንግዲህ አመታት ሲሰራበት የነበረን የወረቀት አሰራር እንግዲህ ሙሉ በሙሉ ዲጂታላይዝ ማድረግ ዲጂታሊ ተቋማቶች ትራንስፎርም እንዲሆኑ ማድረግ ብዙ ውጣ ውረዶችን የሚፈልግ ነገር ነው። ግን ያ ሁሉ ነገር አልፎ ሰክሰስፉሊ ኢምፕሊመንት ተደርጎ ለዚህ ፕሮጀክት ክሎዥር ስላገናኘን ፈጣሪያችን እናመሰግናለን። እንደዚሁም በጉዞ ውስጥ የነበሩትንም ሁሉንም እናመሰግናለን። ዛሬም ይሄንን ደግሞ ሴሌብሬት ለማድረግ የመጣችሁትንም እናንተንም እናመሰግናለን። ኤዶሚያስ ኢንተርናሽናል ያው ስሙን እሰማለሁ አውቀዋለሁ። ትልቅ ካምፓኒ ነው። ብዙ ከስተመሮች ያሉት ካምፓኒ ነው። በጣም ብዙ ስቴክሆልደሮች ያሉት ተቋም ነው። ስለዚህ ከነሱ ጋር መስራት ምናልባት ከብዙ ተቋም ጋር መስራት ያክል ነው። ስለዚህ በደንብ ፕሮሞት ያደርጉናል ብዬ አምናለሁ። እኛም ለዛም ነው ዴዲኬትድ ሆነን ስንሰራም ነበረ። ጥሩ ሊደሮች፣ ፕሮጀክት ማናጀሮች ነበሩ ሲሳተፉ የነበሩት። አይ ሆፕ በስኬት ተጠናቆ ወደፊትም ኢአርፒ ኢምፕሊሜንቴሽን ኢዝ ኖት የሆነ ዋን ታይም ትራንዛክሽናል ስራ አይደለም አይደል? ትዳር አይደል? ትዳር ነው። ስለዚህ ትዳሩ አምሮ ሰምሮ ፍሬ አፍርቶ ወደፊት እነሱም ከሲስተሙ ማግኘት ያለባቸውን አርኦአይ ወይም ሪተርን ኦን ኢንቨስትመንት በደንብ እያገኙ በደንብ ታንጀብል የሆነ ኢምፓክት እያመጡ ይሄዳሉ። እኛም ደግሞ አስፈላጊውን የሆነ ድጋፍ ምንም አይነት ቴክኒካል
ድጋፍ በአስተማማኝነት በደንብ እናቀርባለን። በአግሪመንታችን መሰረት በፕሮሚሳችን መሰረት እስከ ጥግ ድረስ በደንብ ዴዲኬትድ ሆነን እንሰጣችኋለን። የኛ ደስታ የእናንተ ስኬት ነው። ስለዚህ በጋራ እስከ ጥግ ድረስ እንሄዳለን ለማለት ያክል ነው። አሸዋ ቴክኖሎጂ ትንሽ ያው ስለ ካምፓኒያችን ልበላችሁ፣ የምታውቁ ናችሁ ብዛት ያላችሁት። አሸዋ ኢትዮጵያ ውስጥ ያለውን እንግዲህ የዲጂታል ትራንስፎርሜሽን ጉዞ እውን በማድረግ ላይ የበኩሉን አስተዋጽኦ እያበረከተ ያለ ተቋም ነው። እውነት ለመናገር ኢትዮጵያ ከዓለም በጣም ወደኋላ ቀርታለች። ይሄ ምንም የሚታወቅ ሀቅ ነው። ዓለም ሌላ ሌቭል ላይ ነው ያለችው። ምናልባት በአርቲፊሻል ኢንተለጀንስ ምን እየተሰራ እንደሆነ፣ በፕሪዲክቲቭ አናሊቲክስ ምን እየተሰራ እንደሆነ፣ በፓወር ቢአይ ቢዝነስ ኢንተለጀንስ ላይ ምን እየተሰራ እንደሆነ ያው ከዓለም ብዙ መማር፣ ብዙ ማየት፣ ብዙ መርዳት እንችላለን። ይሄ ቤዚክ የሆነ አውቶሜሽን ነው ኢአርፒ ማለት ነው። ግን ማንዳቶሪ እሱን ሳንይዝ እሱ ላይ መሰረታችንን ሳንጥል አሁን ስለጠቀስኳቸው ቴክኖሎጂዎች ማውራት አንችልም። ስለዚህ ዓለም በጣም ርቃ ሄዳለች። እኛ ደግሞ ዓለምን ተከትለን ኮምፒታቲቭ ሆነን ሁሉም ቢዝነሶች ፐብሊኩም ፐብሊኩም ፕራይቬት ሴክተሩም ሞር ተወዳዳሪ፣ ቀልጣፋና ዘመኑን የዋጀ ሆኖ መስራት መቀጠል ካለበት ማንዳቶሪ የሆነ ጊዜ ላይ ነው የደረስነው። ኦፕሽናል የሆነበት እድል ኦልሞስት አክትሟል ማለት እችላለሁኝ። ይሄንን ለመናገር ምንም እንትን አያስፈልገውም ማለት ነው። እሺ፣ ስለዚህ አሸዋ ይሄንን ቀዳዳ እየሞላ ያለ ተቋም ነው እንደ ሀገር ማለት ነው። በፐብሊኩም ተቋማቶች ላይ በፕራይቬት ሴክተሮች ላይም እጅግ በጣም ታንጀብል የሆነ ቫሊዩ አድ እያደረገ ቀን ተሌሊት በደንብ እየሰራን በአር&ዲ በዴቨሎፕመንት በኢምፕሊሜንቴሽን በሁሉም 360 ዲግሪ በደንብ ነው ኮሚትድ ሆነን እየሰራን ያለ ነው። ይሄ ስራችን ይቀጥላል። በተለይ አሁን ላይ እየሰራን ያለ ነው በናሃቢ ዌብሳይት ቢልደር ብዙ ተቋማቶች የዌብሳይት ባለቤት እየሆኑ ነው። ምንም ባሪየር ሳይኖር ማለት ነው። የዴቨሎፕመንት ኮድ ማድረግ ሳይጠበቅባቸው ወይም ደግሞ ሰው ሃየር ማየት ሳይጠበቅባቸው ረጅም ጊዜ ለዌብሳይት መስጠት ሳይጠበቅባቸው ዊዝን ሚኒት የራሳቸው ዌብሳይት ባለቤት እንዲሆኑ በደንብ ረድተናል፣ እየረዳንም ነው። ይሄ አንዱ ለዲጂታል ትራንስፎርሜሽን ለምናደርገው ኮንትሪቢሽን አንዱ ማሳያ ነው፣ ምልክት ነው። በጣም ትልቅ ስራም ነው። እውነት ለመናገር ወርልድ ዋይድ ያለውን የዌብሳይት ቢልደር ማርኬት ሳይዝ ብታዩት ስለምትገረሙ ማለት ነው። ሀገራችን ላይ ገና ኢንፋንት ስቴጅ ላይ ያለ ዘርፍ ነው። ኢኮመርስ ላይም እንደዛው በጣም ብዙ ቻለንጆች እና አስቸጋሪ ሁኔታዎች ባሉበት ኢንቫይሮንመንት ውስጥ ብዙ ጊዜ ገንዘብ፣ ጉልበት እና እውቀታችንን ኢንቨስት በማድረግ አሁንም እዛ ላይም ትልቅ አስተዋጽኦ፣ ትልቅ ቁም ነገር ነው እየሰራን ያለ ነው። ኢአርፒው ላይ እንደዚሁ አሁን ላይ በጣም ብዙ የመንግስት በጣም ብዙ የግል ተቋማቶች እየተጠቀሙበት ነው የሚገኙት። በጣም ውጤታማ የሆነ ትልልቅ ፍሬም እያገኙበት ያለበት ሁኔታ ነው ያለው። ይሄ በጣም ነው የሚያስደስተን። እንደምታውቁት አሁን ላይ ገቨርንመንት እንግዲህ ከካፒታል ማርኬት ኢሲኤክስ ጋራ ትልቅ ፕሮጀክት እየሰራን ነው። ኦሮሚያ ክልል ላይ ካሉ ትልልቅ እንግዲህ አክሲዮን ማህበራቶች ውስጥ ወይም ደግሞ በገቨርንመንት ኦውንድ ሆነው እየሄዱ ያሉ ኦቢኤም አይነት ፕሮጀክቶች እንግዲህ ኦቢኤም የኦሮሚያ ክልል ላይ ያለውን ሙሉ ኮንስትራክሽን ሃንድል የሚያደርግ ነው። የገቨርንመንት ሳይድ የውሃ ግንባታ፣ መሰረተ ልማቶች በብዛት ጤና፣ ትምህርት እና ሌሎችንም ዘርፎች በተለይ ከኮንስትራክሽን ጋር ተያይዞ ያለውን የሚሰራ ተቋም ነው። ትልቅ ስራ እየተሰራ ነው። ለረጅም ጊዜ ተይዞ አሁን እንግዲህ በቅርቡ ጨርሰን የምናስረክበው ፕሮጀክት ነው። ኤጃ ዴቨሎፐርስ እዚሁ አሁንም እሱም ኦሮሚያ ክልል ላይ ከቱሪዝም ጋር ተያይዞ ያሉትን ትልልቅ ሆቴሎች፣ ምናልባት መዝናኛዎች ጋር ተያይዞ እሱንም እንደዚሁ በቅርቡ እንጨርሳለን። ምናልባት ትንሾቹን ለመጥቀስ ብዬ ነው ዛሬ የተገናኘ ነው። ኤዶሚያስ ኢንተርናሽናል የኤችአር አውትሶርሲንግ ካምፓኒ ነው። በብዛት እሱ ላይ ነው የሚሰራው። እሱ ላይም እንግዲህ ብዙ በቀደም ዛሬ ሳምንት የሳሪያ ኮንሰልታንሲ ነበረን አይደል? ስለዚህ ይህ ሴክተር እየደጋገመ ነው ማለት ነው። ዛሬ ሁለተኛችን ነው። አሁን በቅርቡ ደግሞ ኢርቡ ይኖራል ብዬ አስባለሁ። ኢርቡም እንደዚሁ ለነስንቄ ባንክ እና መሰል ተቋማቶች የሴኪሪቲ እና ሌሎች የጽዳት አገልግሎት የሚሰጡ ሂውማን ሪሶርስን አውትሶርስ የሚያደርግ ተቋም ነው። ትልቅ ተቋም ነው እሱም። በዚህ ዘርፍ ላይም
በደንብ ታንጀብል የሆነ ቫልዩ የጨመር ነው። ስለዚህ ይሄ ኢንዱስትሪም ኢትዮጵያ ውስጥ በደንብ ሻይን እንዲያደርግ እየሰራ ነው። ወደፊትም በደንብ እንሰራለን። ስለዚህ ከአንድ ቦታም 2 ቦታ 3 ቦታ ሲሰራም ያው ታውቃላችሁ ሲስተምም በደንብ እያደገ የሚሄድ ነገር ነው። እያደገ ነው። ታንጀብል የሆነ ቢዝነስ ኢምፓክት እና አውትካም እንድታገኙ መሰረት ይጥላል እና በዚህ በጣም ደስ ብሎኛል። ሌሎቹንም ብጠቅስ ብዙ ነው፣ ብዙ ማውራት ይቻላል። ላለማርዘም እንደ ካምፓኒ 3 ነገሮችን ልንገራችሁ። እውነት ለመናገር አሁንም ኢትዮጵያ ውስጥ ለሚኖረው የዲጂታል ትራንስፎርሜሽን ጉዞ በጣም ኮሚትድ ሆነን በታማኝነት ለከስተምሮቻችን የሚገራርሙ ስራዎችን እንሰራለን። የአንድ ጊዜ ብቻ ሳይሆን ኮንቲኒዋል የሆነ ኢኖቬሽን፣ ኮንቲኒዋል የሆነ ዴሊቨሪ ወይም አግባብ ያለው ሰርቪስ ለመስጠት ሙሉ በሙሉ ኮሚትድ ነን። እሱን በደንብ ለማብሰር እወዳለሁ። አሁን ላይ እንደ ካምፓኒ ለብዙ ኢንዱስትሪዎች ኦልሞስት ከ13 በላይ ለሚሆኑ ኢንዱስትሪዎች በአንድም በሌላም ከዚህ ከ13 ውስጥ ኦልሞስት ለ9 ኢንዱስትሪዎች ፕሮፐርሊ ኢምፕሊመንት አድርገናል። 9 ኢንዱስትሪዎች። ስለዚህ እነዚህም በደንብ አቅፈን እየሰራን ያለን ራይት ነው። አሁን ከነዚህም በተጨማሪ 4 ኢንዱስትሪዎች አጠቃላይ ወደ 13 ለሚሆኑ ኢንዱስትሪዎች ኢንዱስትሪ ስፔሲፊክ የሆነ ቴይለርድ የሆነ ለየሴክተሩ ማለት ነው። እንግዲህ ሴክተር ስላችሁ በጣም ብዙ ነው። ለምሳሌ አንድ ሴክተር ማኒፋክቸሪንግን ብናይ ለማኒፋክቸሪንግ አሁን በጣም ሰፊ ነው አይደል? ማኒፋክቸሪንግ ፕላስቲክ ሰርተናል። ፕላስቲክ ከዛ ጋር ተያይዞ ከዛ ደግሞ ምናልባት የውሃ እንደነ ጊፍት ውሃ ያሉ ተቋማቶች ጋር ደግሞ ሰርተናል። ይህንን እንኳ ዝም ብለን አንዱን ሴክተር እንኳ በተለያየ ኢንዱስትሪ ብንከፋፍለው ሊከፋፈል የሚችል ነው ማለት ነው። በጣም ሰፊ የሆነ ኢንዱስትሪ ነው። ግን በእያንዳንዱ ኢንዱስትሪ ላይ በጣም 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 አድቫንስድ የሆነ የምሬንም ነግራችሁ ወርልድ ክላስ የሆነ ሶሉሽን እየሰራን ነው፣ እየሰጠን ነው። ወደፊትም በጣም እንሰጣለን። ትልቅ ዝግጅት እያደረግን ያለ ነው። አሁን በቃ ነምበር 1 በቃ ይሄ ቴክ ሶሉሽን ፕሮቫይደር ካምፓኒ አሸዋ ነው። ይሄ ወርልድ ክላስ የሆነ ነው። እሺ ከውጭ ገብተው ኢትዮጵያ ውስጥ ሊሰጡ የሚችሉት አገልግሎት ታውቁታላችሁ አይደል? ያንን አገልግሎት በኢትዮጵያ ልጆች የበለጸገ በኢትዮጵያውያን የዳበረ የሀገራችንን ኮንቴክስት በደንብ በተረዳ መንገድ አድርገን በደንብ እንሰጣለን። እዚህ ላይ በጣም ኃይለኛ ዝግጅት እያደረግን ነው። የሪሰርች እና ዴቨሎፕመንት ቲማችን በተለይ ዴይ ኤንድ ናይት በደንብ እየሰራ ነው። እኔም እዛ ላይ በጣም ትልቅ ኮሚትመንት ወስጄ እየሰራሁኝ ነው። ዴቨሎፕመንት ቲሙም እንደዚሁ በደንብ እየተዘጋጀ ነው ያለው ማለት ነው። አንደኛው ኢንዱስትሪ ስፔሲፊክ ቴይለርድ የማድረጉ ነገር በደንብ እየነበረ ነው። ሁለተኛው ኤአይ ነው። ኤአይ ኢዝ ዘ ፊውቸር አይደል? ስለዚህ እኛም የኢትዮጵያ ውስጥ ያለውን ቢዝነስ ሂደት በደንብ ሼፕ ማድረግ አለብን ብዬ አምናለሁ። ያንን ነገር ለማድረግ ኤአይ ላይ በጣም ትልልቅ አሁንም ጅማሬዎች አሉ። በተለይ ለቢዝነሶች አሁን ቢዝነሶች ዓለም በጣም እየተቀየረች ነው። ውድድሩ በጣም እየበዛ ነው። በጣም በርከት ያሉ እንትኖች አሉ። እነዛን ነገሮች ሁሉ ኮንሲደር በማድረግ ቢዝነሶች አሁን ኤአርፒው የሚሰጠው ከነበረው ቫሊዩ ሞር የበለጠ ቫሊዩ ያገኙ ዘንድ ከዚሁ ጋር ኢንቴግሬትድ የሆኑ እንደ ፕሪዲክቲቭ አናላይሲስ ያሉ ከፓወር ቢአይ ጋርም የተያያዙ በጣም ወሳኝ የሆኑ ሶሉሽኖችን ፕሮቫይድ ለማድረግ እሱ ላይ ዝግጅት ላይ ነን። ምናልባት ከዚህ ውስጥ ለምሳሌ ያክል ፕሪዲክቲቭ አናሊቲክስ አሁን ለምሳሌ ማኒፋክቸሪንግ ዘርፍ ላይ ስትገቡ ማሽን ያው ብዙ ለምሳሌ በቀን 1000 የሆነ ውሃ ሊሆን ይችላል ኦር የሆነ ሊትር የሚያመርት ቢኖር ይሄ ማሽን ዳውን ከመሆኑ በፊት ሜንቴናንስ ታይሙን በደንብ ሴንሰሮች ተገጥመውለት ሴንስ አድርጎ ሜንቴን መደረግ ያለበት ነገር ቀድሞ ዳውን ሳይሆን ማሽኑ ሳይወርድ ሜንቴን እንዲደረግ የሚጠቁም አይነት ሶሉሽን ነው የምንሰጠው ማለት ነው። ይሄ ነገር አሁን መጠገን አለበት፣ እዚህ ቦታ ላይ ችግር አለበት ብሎ መርምሮ ቀደም ብሎ ችግሩ ከመፈጠሩ በፊት የሚያቀርብ ማለት ነው። ፕሬዲክቲቭ ሜንቴናንስ ለሌሎች ላይም በርከት ባሉ ዘርፎች ላይ ልናየው የምንችለው ነው። ይሄ ለማኒፋክቸሪንግ እንደው ለምሳሌ ያክል ነው ማለት ነው። ሌሎችም አሉ በርከት ያሉ ከዚህ ጋር ተያይዞ ያሉ ማለት ነው። ሌላው እና ሶስተኛው አይኦቲ ቴክኖሎጂ ነው። አይኦቲ ላይም እንደዚሁ እንደ ተቋም አሁንም ኢትዮጵያ ውስጥ አንደኛው ላክ የምናደርገው ብዬ ማስበው ብዙ የአይኦቲ ቴክኖሎጂዎች ናቸው። አይኦቲ ማለት ኢንተርኔት ኦፍ ቲንግስ ነው። አሁን ዓለማችን
የመጨረሻው የደረሰችበት 5ኛው ጄኔሬሽን ቴክኖሎጂ ነው። ይህንንም ቴክኖሎጂ በደንብ አዶፕት ለማድረግ በጣም ብዙ እንቅስቃሴ እያደረግን ነው የምንገኘው። ይህንንም ቴክኖሎጂ ለፕራይቬትም ለመንግስትም ተቋማቶች በጣም አስተማማኝና እጹብ ድንቅ በሆነ መንገድ ኢምፕሊመንት በማድረግ ብዙ ኢምፓክት ቢዝነሱ ዓለም ላይ ወይም ደግሞ ዲጂታል ትራንስፎርሜሽን እውን የመሆን ሂደት ላይ ትልቅ አስተዋጽኦና በረከት ይዘን እንደምንመጣ አሹር ማድረግ እወዳለሁ። ብዙ መናገር የምፈልጋቸው ነገሮች አሉ፣ ግን ለዛሬው የእናንተን ጊዜ ላለመሸማት እዚህ ላይ ላቆም። ሁላችሁንም በጣም አመሰግናለሁ። እዚህ ፕሮጀክት ላይ የተሳተፋችሁ በሙሉ ሁላችሁንም በጣም ማመስገን እፈልጋለሁ። በካምፓኒያችን ስም አሸዋ ቴክኖሎጂ እንግዲህ እንደናንተ አይነት ጠንካራ ጀግናና ቁርጠኛ የሆኑ ልጆች ይፈልጋል። ሚሽኑን ቪዥኑን ወደፊት አስቀጥሎ መሄድና ማሳካት የሚቻለው በአንድነት ነው አይደል? ስለዚህ በአንድነት ይህንን ደግሞ እውን እያደረግን ስለሆነ በደንብ ማመስገን እፈልጋለሁ። በተለይ ማኔጅመንቱን እንደ አማን ትልቅ ሮል ነው የወሰዱት። ፕራክቲካሊ ታንጀብል የሆነ ቼንጅ እየሰሩ ያሉት ሰዎች አሉ። እንደነጋሹ በቅርቡ ከተሾሙት ውስጥ ነው፣ ግን እንደ ቅርብ አይደለም። የምሬንም ነግራችሁ በጣም ቲሙን በማነቃቃት በአንድነት ለአንድ ዓላማ እንዲቆሙ በማድረግ አሸዋ ቪዥኑን እንዲያሳካ ትልቅ የአንበሳውን ድርሻ እየተወጣ ነውና ለዚህም ክብር መስጠት እፈልጋለሁ። እግዚአብሔር ይስጥ፣ በርታ። ከዚህ የበለጠ ጥሩ ነገር እንደሚሰራ በደንብ እርግጠኛ ነኝ። ሌሎችም አሉ እንግዲህ የዚህ ፕሮጀክት ላይ በደንብ ዴዲኬትድ ሆነው ሲሰሩ የነበሩ እንደና አዲስ ነጋዬ፣ ሌሎችም ጀግና ልጆች አሉ። ሁሉንም በጣም ማመስገን እፈልጋለሁ። በዴቨሎፕመንት ሳይድ የሚያሉትን ጭምር ስም መጥራት ከባድ ነው አይደል? ቲምወርክ ላይ አንዱን ጠርታችሁ አንዱን እንደ አጠቃላይ ግን ሁሉንም በጣም ማመስገን እፈልጋለሁ። በጣም ደስ ብሎናል። ኮንግራጁሌሽን። ከዚህ ሲስተም ማግኘት ያለባችሁን ጠንክር ያለ አርኦአይ በደንብ እያገኛችሁ አብረን እንደምንዘልቅ ተስፋ አደርጋለሁ። በጣም አመሰግናለሁ። መልካም ቆይታ ልላችሁ። አቶ ዳንኤልን የአሸዋ ቴክኖሎጂ ዋና ስራ አስፈጻሚና መስራችን በእናንተ ስም በድጋሚ እስቲ አመስግኑልን። ኤአርፒ እንግዲህ ሬዲሜድ አይደለም። ምክንያቱም ብዙ ሬዲሜድ የሆኑ ሲስተሞች አሉ። ግን ኤአርፒ ኤትኔድ ቴለርድ ሆኖ ከስተማይዝድ ሆኖ ለክላይንቶች በሚያስፈልገው ልክ ተሰፍቶ መስጠት መቻል አለበት። ያለበለዛ ያንን ሳይሰራ ወይም ደግሞ ያንን ከስተማይዜሽን ሳይሰራ ከተሰጠ ኢምፕሎዮች ላይ የሚፈጥረው ኢምፓክት፣ ኢንዱዘሮች ላይ የሚፈጥረው ኢምፓክት በጣም ከፍተኛ ስለሆነ ያንን ነገር ማድረጉ ኢምፖርታንት ነው እና ኤዶሚያስም አንደኛው ተጠቃሚዎች እነሱ ናቸው እና ስፔሲፊክሊ ለነሱ ኦፕሬሽን የሚሆን ለነሱ ስራ የሚሆን ኦፕሬሽን የሚባሉ ሞጁል ስፔሲፊክሊ ተሰርቶላቸዋል እና ያ ነገር ምን ያደርጋል? ስራቸውን በተቻለው መጠን ስራቸውን በሚያስፈልግበት ሌቭል መስራት የሚችሉበትን ኤክስኪዩት ማድረግ የሚችሉበትን ሲቹዌሽን ይፈጥርላቸዋል እና ያ ነገር ትልቅ ነገር ያደርገዋል ኤአርፒን ሌተሎን ከኢምፕሊሜንቴሽን ኦል ፕሮሰስ በተጨማሪ ማለት ነው እና ያንን ከስተማይዝ አድርጎ ፕሮቫይድ ማድረግ ለክላይንቶች ያን ነገር መስጠት ኮሚትድ የሆነ እንደ ካምፓኒ ስትሮንግ የሆነ ፕላስ ደግሞ እዚህ ሴክተር ላይ ሊደር የሆነ ድርጅት ካልሆነ ሊያስቸግር ስለሚችል ማለት ነው እና ያንን ነገር ሪማይንድ ለማድረግ ያክል ነው። በመቀጠል ኤዶሚያስ ኢንተርናሽናል ፒኤልሲ የሳፖርት ዲፒቲ ሳፖርት ማናጀር አቶ ንጽህና ወንዱ ስለ ፕሮጀክቱ አካሄድ እዚህ ስለደረሰበት ሁኔታ ከአሸዋ ጋር የነበረው ኮሚትመንት እያንዳንዱ ሲጀምር ጀምሮ ከኢኒሺዬሽኑ አፕቱ አሁን ስላለበት ደረጃ ላይ ያለውን ነገር ንግግር እንዲያደርጉልን ወደ መድረክ ጋብዙልኝ። አመሰግናለሁ። በመጀመሪያ ለዚህ ቀን ስላበቃን ፈጣሪ እናመሰግናለን። እንኳን አደረሳችሁ፣ እኛም እንኳን አደረሰን። ትንሽ የኛን ካምፓኒያችንን ስራ ምን እንደሆነ ትንሽ ገለጽ ላድርግላችሁና ከኛ ጋር እንዴት ይሄዳል የሚለው እናያለን። ኤዶሚያስ ስታብሊሽ ከሆነ ወደ 19 ዓመት የሆነው ካምፓኒ ነው። በአውትሶርሲንግ እና በሪክሩትመንት ስራ ላይ በደንብ ፎከስ አድርጎ ይሰራል። ወደ ከ40 በላይ ካምፓኒዎች አሉ፣ ከኤንጂኦዎች ጀምሮ እስከ ሼር ካምፓኒ፣ ማኑፋክቸሪንጎች፣ ፒኤልሲዎች እነዚህን ጀምሮ ወደ 40 የሚደርሱ ክሊያንቶች አሉን። በስራችን ደግሞ አውትሶርስ አድርገን የምናስተዳድረው አራውንድ ወደ 3000 አካባቢ ሰራተኞች ይኖራሉ። የአውትሶርስ ስናደርግ ሰራተኞችንም ነው አብረን የምናደርገው። ስለዚህ ይህንን ካምፓኒ ስንሰራ ቀላል አልነበረም። እስካሁን የመጣንበት ርቀት ስራውን ለመስራት
የሄድንበት መንገድ ቀላል ትንሽ አድካሚ ነበረ። ያው እንደዚህ ካምፓኒ ይሄንን ሲስተም መጀመር የነበረብን ቀደም ብለን ነበር መሆን የነበረበት። አሁንም ጊዜው ጥሩ ነው፣ ገና ነው። አሁንም መጀመራችን ጥሩ ነው። ግን ከዚህ ሲስተም ውጪ ስንሰራ ያው የተለያዩ ፎርማቶችን ኤክሴልን ወይ ትንንሽ በልጆች የሚሰሩ ሲስተሞችን እየተጠቀምን ያው ብዙ ስትረግሎች አድርገናል። መንጋ ሉዝ እንደሚደረግ መንጋ ጌን እንደሚደረግ እነዚህን ነገሮች ያው ባንለይም ግን በሰራተኛው ጠንካራ አካሄድ እዚህ ድረስ ደርሰናል። አሁን ኤአርፒ ሲስተማችን እዚህ ጋር ደርሶ በማለቁ በጣም 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 ደስተኞች እኛ ነን የሆነው። ምክንያቱም ምን ነገር ሊፈጥርልን እንደሚችል ቅድምም ከአቶ ዳንኤል ጋር እያወራን ነበረ። ለእኛ ለካምፓኒያችን እንዳልኳችሁ እነዚህ አውትሶርሲንግ ስራ ስንሰራ ይህንን የሚያክል ድርጅት ይህንን የሚያክል ሲስተም አበልጽጎ ሲሰጠን አንደኛው ዋናው ተጠቃሚ የምንሆነው እኛ ነን። እንዲያውም ትርፍ አትርፈንበታል ብለን የምናስበው ብዙ ክሊያንቶች ከሚያዩት ሪኳየርመንት አንዱ እንደዚህ ኤአርፒ ሲስተም ስታንዳርድ የሆነ ሲስተም በተለይ ኤንጂዎች ኢንተርናሽናል ካምፓኒዎች ጋር ስንሰራ እነዚህ ነገሮች ቼክ የማድረግ ነገር አለ። ስለዚህ ይሄኛው አንደኛው ሲቪያችን ላይ በኩራት ፊት ለፊት አድርገን ከምንጽፈው ሪኳየርመንት አንዱ ይሄ ነው። ስለዚህ እኛም በጣም ደስ ብሎን ነው ይሄንን የተቀበልነው። ቅድም እንደገለጸው ወንድሜ ለየት ያለ አዲስ ሞጁል አስጨምረናል። ኦፕሬሽን የሚል ኦፕሬሽን ስናደርግ ያው ኮንትሮሊንጉ ትንሽ እኛ እንትን ላይ አናሳ ነበረ። ከላይ ጀምሮ እንዲቆጣጠርልን በማሰብ ነው ኦፕሬሽን ብለን ያልነው። ከክሊያንቶቻችን ጋር ኮንትራት ስንፈራረም ያለውን በሙሉ እንዲይዝልን እና እሱ ረን እንዲያደርገን ነው። ከላይ ሆኖ ኮንትሮል የሚያደርገን ይሄ ኦፕሬሽን የሚባለው ሞጁል ነው፣ ይቆጣጠረናል። ከዛ ከስር የሚሰራው ሰራተኛ መቅጠሩንም ፔሮሉንም ሴልሱንም አካውንቲንጉንም ከዛ ተነስቶ እንዲሰራ በማሰብ ነው ኦፕሬሽን የሚል ሞጁል የጨመር ነው። ስለዚህ ለእኛ ያኛው በዋናነት ኮንትሮሊንግ የሚያደርገን ከላይ ከማኔጂንግ ዳይሬክተሩ ጀምሮ ኦፕሬሽን ማኔጀር የሚቆጣጠረው ነው። ስለዚህ እያንዳንዱ ጋር እየሄደ ምን ሆነ፣ በፊት የነበሩን ኢሜይል ኮሚኒኬሽኖች እያንዳንዱ አካላዊ እየተገናኙ ቼክ ማድረጎች በደንብ ይቀንስልናል። ኮንትሮሊንጉም ጥሩ ይሆናል። ስለዚህ ይሄ ኤአርፒ እኛ በምንፈልገው መንገድ እኛ ባሰብነው ድርጅቱ የሚሰራውን እኛን የሚመስል ኦልሞስት ኤዶሚያስን የሚመስል ከለር ያለው ሁሉ ነገሩ ከኢንተርፌሱ ጀምሮ ሁሉ ነገሩ እኛን የሚመስል ኤአርፒ ተቀብለናል። የተወሰነም የሰራንበት ነው እና በምንሰራበት ጊዜ ያገኘናቸው ጥቅሞች ገና እንግዲህ የጀመርን ነው። ከመጀመሪያው ብዙ ጥቅሞች አግኝተናል። ለአዳዲስ ክሊያንቶች ማስተዋወቅ ራሳችንን፣ ቅጥር ላይ ስንቀጥር ኢሜይል ነበረ። ለምሳሌ ጆብሲን ኢትዮጵያ ላይ ብናወጣ የሚመጣው እኛ ጋር በኢሜይል ነበረ። አሁን ይሄኛው ቶታሊ አሰራራችን የቀየረ እና ወደፊት ደግሞ ከተቻለ ራሳችን ፔጅ ላይ የፖስተትን ብዙ ክሊያንቶችን ብዙ ሰዎች እንዲያዩት ማድረግ የምንችልበት አይነት ሲስተም ነው የተሰራው። ስለዚህ ይሄ ከየትኛውም ካምፓኒ የተሻለ እኛን ነው ይጠቅመናል ብለን የምናስበው። ምናልባት መዘግየታችን ነው የሚሆነው። አሁን ግን በዚህ ገና ካሁኑ ምን ያህል እንደተጠቀምን ኮንትሮሊንግ በተለይ ከላይ ጀምሮ ያለው ተጨማሪ ሰራተኞች እንዳይገቡ፣ ተጨማሪ ክፍያዎች እንዳይከፈሉ ከኦፕሬሽን ከሚለው ዲፓርትመንት እየወሰደ ሴልሱን በትክክል እየተሸጠ ነው አይደለም የሚለውን በደንብ ቼክ እያደረገልን እያየነው ነው። ስለዚህ ይሄ ጅምር ነው፣ ገና ጥግ እስከ ጥግ አላየነውም። ግን ካሁኑ ስራውን በቃ ምን ያህል እንደሚያቀላጥፍልን እኛ ነው የምናውቀው። እንደ ምሳሌ 3 ፋይናንስ ስታፎች ሲለቁብን ምንም አፌክት የማያደርገን አይነት እንትን ነው ሙመንት ነው የመጣው። ምክንያቱም ራሱ የተሰጠውን ዳታ ጀነሬት እያደረገ እየሰራልን ነው። እንደ በፊቱ ቢሆን ፔሮል ኤክሴል ይወጣል፣ ወረቀት ፕሪንት ይደረጋል፣ አካውንቲንግ ፔጅ ላይ ይጫናል። እንደዚህ የነበሩ ትንሽ አድካሚ ስራዎች ነበሩ። ይህንን ሁሉ ቀንሶልን ኦልሞስት በቃ ሁሉንም ስራ የሚሰራልን ነው የሚሆነው። ወደፊትም በደንብ ስናውቀው ደግሞ ከዚህ የበለጠ የምንወደው እያንዳንዷን ስፔሲፊክ ስራዎች እንጠቀምበታለን ብለን እናስባለን ካለው የገበያ ስፋታችን አንጻር። ስለዚህ ይሄ ኤአርፒ ከማንም በላይ ለእኛ ለኤዶሚያስ ኢንተርናሽናል ፒኤልሲ ትልቅ ግብአት ነው የሚሆነው። በተጨማሪም ሌሎች ቢዝነሶች ላይ ስንሄድ
ተጨማሪ ሞጁሎችን እየሰራን እየጠየቅን ምንሄድ ነው የሚሆነው። ቅድም አቶ ዳንኤል እንዳሉት ያው ትዳር ነው የሚሆነው እስከ መጨረሻው ድረስ። አዳዲስ ነገሮች በተፈጠሩ ቁጥር አዳዲስ ጥያቄዎችን እያመጣን ሞዲፋይ እየጠየቅን ቢዝነሳችን የሚመስል አይነት የኢአርፒ ሲስተም ያው እንዲሰራልን መጠየቃችን አይቀርም። ስለዚህ ይሄ ሲስተም ቅድም እንዳልኩት አሁንም ደግመዋለሁ ለእኛ ነው በደንብ ጥቅም የሚሰጠው። እዚህ አልቆ ደግሞ እዚህ ቀን ላይ ስለደረስን በጣም ደስተኞች ነን። እግዜር ይስጥልን። አብሮ የነበሩ ሰዎችን በጣም ማመስገን እፈልጋለሁ። በተለይ ሪሰንትሊ ሰፖርቲንጉ ላይ በጣም በቃ አንድ ነገር ጠይቃችሁ ሰዓት እንኳን የማይፈጅ ምላሽ እየተሰጠን ያለን ከአቶ ነጋዬ በጣም የእውነቴን ነው በጣም ነው የምናመሰግነው። በዋናነት ደግሞ ፕሮጀክቱን ሲመሩ የነበሩት አቶ አዲስ አይ ቲንክ የሉም ዛሬ። እሱም በደንብ አድርጎ የማሳመን ስራው በተለይ ስታፎቻችን ላይ ያለው አለመቀበልን ከላይ ጀምሮ ያሉት እንትኖች ያለ ይሄ እርግጠኛ ያለመሆን ኦፌንድ መሆን ብዙ ቻሌንጆች ነበሩ መሀል ላይ የነበሩት። ግድ የለም እያለ ቢያንስ ሲስተሙን እንኳን መስራት ባንጀምር የሚሰራቸውን ነገሮች በጥሩ ሁኔታ መጥቶ ፕሬዘንት እያደረገ ረጅም ሰዓት ላይ ጠዋት ጀምሮ መሳሳት አልፎ ረጅም ሰዓት ቆሞ ፕሬዘንት እያደረገ ያንን ያው እኔ ኢአርፒ ሲስተም እንዲኖረን ከሚታገሉ ሰዎች አንዱ ነኝ እና የኔን ስራም ያቀለለልኝ እሱ ነው። በመጣ ጊዜ ረጅም ሰዓት ነው ፕሬዘንት የሚያደርገው በደንብ በሚገባን ቋንቋ እየገለጸ ለሁሉም እንዲወዱት ያደረገ ጥሩ ስራ የሰራ ሰው ነው። አቶ አዲስንም ማመስገን እፈልጋለሁ። ሌሎች የማኔጅመንት ስታፍ እዛ ግሩፓችን ላይ አሉ ብዙ እያገዙ የነበሩ እነሱንም ማመስገን እፈልጋለሁ። ከላይ ያላችሁትንም በአካል በስራው ባንገናኝም ያላችሁን ድርሻ እየሰማው ነው። ስለዚህ እንኳን ለዚህ ቀን አበቃን። እናመሰግናለን። በኢዶሚያስ ስር እግዚአብሔር ይስጥልን። በክላይንቶች የሚሰጡ አስተያየቶች ወይም ደግሞ ክላይንቶች በዚህ መጠን ስራው ላይ ሳትስፋይ ሆኖ እንደመስማት ሌላ የሚያስደስት ነገር የለም። ምክንያቱም እንደ ድርጅት እንደ ማህበረሰብ እንደ አገርም ራሱ እነዚህ ዶቶች ሲገናኙ ነው አገር የምታደርገው። ሌላ ምንም አይነት ካልኩሌሽን የለውም ባይዘው እና እዚህ ጋር በዚህ መጠን ሳትስፋይ ሆኖ ፕሮጀክቱን ወይም ደግሞ ድርጅቱን ለማሳደግ ሌላ የማኔጅመንት ወይም ደግሞ ኦፕሬሽን ላይ የሚሰሩ ስራዎች የሚያደክሙ ስራዎች ወጥተው ሲስተሙ እየሰራው ኢአርፒው እየሰራው የተቀረውን ስራ ላይ ደግሞ ማኔጅመንት እንደ ግለሰብ እንደ ድርጅት እንደ ባለቤት ደግሞ ሌላ የማስፋፊያ ስራዎች ላይ ሲሰሩ ምን ያክል ታይም እንደሚኖር እናውቃለን። እና ያ ፕሮጀክት እየሰፋ ድርጅቱ እየሰፋ ሲመጣ የሰው ኃይል መቅጠር ይኖራል፣ ግብር መክፈል ይኖራል። ስለዚህ የተማረ ማህበረሰብ ይኖራል፣ ሲስተም የሚያውቅ ብዙ ኤፍዲአይ ወይም ደግሞ ፎሬን ዳይሬክት ኢንቨስትመንቶች ኢትዮጵያ ውስጥ ሲመጡ በጣም የሚቸገሩባቸው ኬዞች አንዱ ምንድነው ሲስተም መጠቀም የማይችል ማህበረሰብ ስላለ ወይም ደግሞ በደንብ ያንን መስራት የማይችል ማህበረሰብ ስላለን ብዙ አይነት ኢምፓክቶች ይኖሩታል እና እናውራው ከተባለ ብዙ አይነት ኢምፓክቶች አሉት እና ያንን ነገር መስማት ይሄ ሲስተም ለእናንተ ስራችሁን አቅሎላችሁ ህይወታችሁን አቅሎላችሁ ስራችሁ ላይ በጣም ኢፌክቲቭ ማድረጉ ይሄን እንደመስማት ሌላ የሚያስደስት ነገር የለም እና ይህን ፕሮጀክት ሲጀምር እስኪጨርስ ለተሳተፉ ሰዎች በማኔጅመንት ሲመሩ ለነበሩ ሰዎች አንድ ሞቅ ያለ ጭብጨባ አድርጉ ልባካችሁ። አቶ አዲስ እንዳጋጣሚ ሆነው ትንሽ የጉንፋን ህመም አጋጥሟቸው እረፍት እያደረጉ ነው ያሉት ዛሬ። ይህንን ፕሮጀክት በደንብ ራን ሲያደርጉት እንደነበር ሁሉም የአሸዋ ስታፍ በደንብ ዌል ናውን ነው። ለሳቸው ለሰጡት ሪኮግኒሽን በጣም ማመስገን እንፈልጋለን። በመቀጠል ይህንን ፕሮጀክት አብረው ሲሰሩ የነበሩት አቶ ነጌ ፍቃዱ ከዚህ ቀጥሎ ያለውን ፕሮግራም ፕሮጀክቱ ምን ይመስል ነበር፣ እንዴት ነው ሄደው፣ የነበሩት ቻሌንጆች ምን ነበሩ፣ ፕሮጀክቱ ለኤዶሚያስ ምን አይነት ጥቅም አለው፣ ምን አይነት ሲስተሞች ኢምፕሊመንት ተደርጓል የሚሉትን ነገሮች እንደ ፕሮጀክት ማናጀር እዚህ ወደ መድረክ መጥተው ይህንን ነገር ያብራሩልናል። እባክዎትን አቶ ነጌ ፍቃዱ ወደ መድረክ። ራሴን ላስተዋወቃችሁ፣ ነጌ ይባላለሁ። በአሸዋ ቴክኖሎጂስ የኢአርፒ ኢምፕሊመንተር ነኝ። እንደ ፕሮጀክት ማናጀር አዲስ ከላይ ሆኖ ማኔጅ እያደረገኝ ይህን ፕሮጀክት ኢምፕሊመንት እያደረግኩት የነበረው እኔ ነኝ ማለት ነው። ስለዚህ ያው ብዙ ምለው ነገር የለም፣ ግን ስለ ሲስተሙ ትንሽ እንዴት እንደተሰራ ምን አይነት የተለዩ ፊቸሮች እንዳሉት ትንሽ ልበላችሁና በዛ መልኩ እንሄዳለን ማለት ነው።
ስለዚህ ያው እንደ ድርጅቱ ዋና ስፔሻላይዝ ያደረገበት ነገር ምንድነው? አውትሶርሲንግ ካምፓኒ ነው። ሂውማን ኤችአር አውትሶርሲንግ ካምፓኒ ስለሆነ ለክላይንቶቹ የሚያቀርባቸው የኢምፕሎይ እንትኖች አሉ፣ የኢምፕሎይ አቅርቦቶች አሉ እና ከዛ ጋርም ተያያዥነት ያላቸው የተለያዩ የኢንቨንተሪ የፐርቼዝ የተለያዩ አገልግሎቶችን ይሰጣል ማለት ነው ኢዶሚያስ ኢንተርናሽናል። ስለዚህ ይሄ የምታዩት ሎጊን ፔጁ ነው ማለት ነው። ስለዚህ እነዚህ ሞጁሎች በሙሉ አላቸው ማለት ነው። ኤችአር፣ ሪክሩትመንት፣ ፐርቼዝ፣ ኢንቨንተሪ፣ ሴልስ እነዚህ ቤዚክ የሚባሉ የአርፒ ሞጁሎች ናቸው። ለነሱ ስፔሻላይዝ የተደረጉም ቢዝነስ ሴንትሪክ የሆኑ ኦፕሬሽን የሚባል ሞጁልም አላቸው ማለት ነው። አሁን ከክላይንቶቻቸው ጋር በጣም ሪሌሽንሺፕ በደንብ ኢንተግሬት የሆነው አውቶሜትድ የሆነው በኦፕሬሽን ነው። በኦፕሬሽን ተገናኝቶ ከዛ ኤምፕሎይ ማኔጅመንት በኤችአር በኩል ማኔጅ ይደረጋል ማለት ነው እና ከዛ ጋር ተያያዥነት ያላቸውን ፐርቼዝ የሚደረጉ ነገሮች፣ ኢንቨንተሪ የሚደረጉ ነገሮች እያንዳንዳቸው እዚህ ሲስተም ላይ ገብተዋል ማለት ነው። ስለዚህ ይሄን ኦፕሬሽን በጣም የሚጠቅመው ነገር ኦፕሬሽን ላይ ሪኒዋል አለው። በየጊዜው ሪኒዋል ማድረግ ይቻላል። ሰርቪስ አግሪመንቶችን እንደ ሪከርድ አድርጎ ያስቀምጥላቸዋል ማለት ነው። ስለዚህ እነዚህ ቅድም እንዳልኳችሁ በፐርቼዝ፣ በኢንቨንተሪ፣ በፋይናንስ፣ በሴልስ በመጨረሻ ላይ ኮሌክሽን ያደርጋሉ በሴልስ አማካኝነት እና ኦፕሬሽናቸውን ቀላል ያደርገዋል፣ ስራቸውን ቀላል ያደርገዋል ማለት ነው። ስለዚህ ኦፕሬሽን ላይ አሁን ይሄኛው አንድ ሳምፕል ነው። አንድ ኦፕሬሽን ላይ የተለያዩ ኮንትራክቶች ይኖራሉ ማለት ነው። የኦፕሬሽኑ ኮንትራክቶች ይኖራሉ። በዛ መሰረት ሰራተኛው ምን ያህል ተቀጠረ፣ መቀጠር ያለበት ማክሲመም ምን ያህል ነው እና ኤክስፓየር የሚያደርጉ ኮንትራክቶች ካሉ እሱን በሲስተሙ ያሳውቃቸዋል እና በጣም እዚህ ጋር ዋና ፎከስ ተደርጎ የተሰራበት ነው ማለት ነው። በመቀጠል ያው እዚህ እንትን ላይ የተባበሩኝን ማመስገን እፈልጋለሁ። በተለይ በኢዶሚያስን ስር ሆነው በደንብ ያገዙኝ ሰዎች አሉ። እንደ አጠቃላይ እንደ ቲሙም በደንብ ያገዙኝ አሉ። አቶ ንጽህናን በተለይ ማመስገን እፈልጋለሁ። በእኛ በኩል ፒኤም ማኔጀራችንን እሱ ማኔጅ እያደረገኝ ይሄን በሌሎች ትከሻ ላይ ፕሮጀክት በመጨረሴ በጣም ደስተኛ ነኝ። ሲስተሙን በትክክል እንደምትጠቀሙበት አምናለሁ። አመሰግናለሁ። አቶ ነጌ ፈቃዱን ፕሮጀክት ማናጀር በጣም አድርገን እናመሰግናለን። በመጨረሻም ኢዶሚያስ ኢንተርናሽናል በፕሮጀክት በላቀ አፈጻጸም ለአሸዋ የምስጋና ወረቀትና የምስጋና ፕሮግራምና የእውቅና ሰርተፊኬት ያበረክታል። እሱን ፕሮግራም ከጨረስን በኋላ ደግሞ ቀጥታ ወደ ኬክ ቆረሳው እንሄድና ከዚያ የግሩፕ ፎቶ ተነስተን የዛሬ ፕሮግራማችንን እንጨርሳለን። ይህንን ፕሮግራም የሚያስኬዱልን በኢዶሚያስ ኢንተርናሽናል ዲፒቲ ሰፖርት ማናጀሩት አቶ ንጽህና ወንዱ ፕላስ ደግሞ የአሸዋ ቴክኖሎጂ ዋና ስራ አስፈጻሚና ፋውንደር አቶ ዳንኤል በቀለ ወደ መድረክ እንጋብዝና የሰርቲፊኬት መስጠቱና የእውቅና የመስጠቱን ፕሮግራም ያካሄዱልናል። ባካችሁ ሁለታችሁ ወደ መድረክ። እዚህ ፕሮጀክት ትልቁ ተጠቃሚ የምንሆነው አትራፊ የምንሆነው እኛ ነን። ገና ካሁኑ ያው በለሱን እየቀመሰን ነው። ገና ካሁኑ ከመጀመሩ ያገኘናቸው ጥቅሞች ብዙ ነው እና ካሁኑ እንደዚህ አይነት ነገር ካገኘን ማናመሰግንበት ምክንያት የለም። መጀመሪያ ይሄንን ሀሳብ ከማምጣት ጀምሮ ይሄ ነገር እንዲፈጸም መደረጉ ለኛ ትልቅ እንትን ነው። ስለዚህ ትንሽ ብትሆን ሰርተፍቲኬት ለማመስገን አቶ አለሙ የድርጅታችን ሰርቪስ ሌጋል ማኔጀር መጥተው እንዲሰጡልን ጋብዛለሁ። እናመሰግናለን። ኢዶሚያስ እግዚአብሔር ይስጥልን። ሰርተፊኬት ባለቤትም ሆነናል ማለት ነው።
በጣም ደስ ብሎኛል። ቅድም ብየዋለሁ፣ መጀመር ቀላል ነው፣ መጨረስ ግን ከባድ ነው። በተለይ በእኛ ሴክተር ያው ብዙዎች ሁሉም ተቋም ኤአርፒ እኔም እሰራለሁ እኔም አደርገዋለሁ እኔም እንደዛ ነው የሚለው። ግን በዓለም ላይ ያሉ ዳታዎች እንደሚያሳዩት ኦልሞስት ከ40% በላይ የአርፒ እንትኖች ፌል ያደርጋሉ ማለት ነው። አብዛኛው የአርፒ ኢምፕሊሜንቴሽን ፌል ያደርጋል። እኛ ግን ኦልሞስት እንደምታዩት ባለፈው ወር ላይ ወደ 5 ፕሮጀክቶች ኮምፕሊትድ አድርገናል። ባለፈው ወር ላይ ብቻ ማለት ነው። በዚህ ወር ወደ 6 ፕሮጀክቶች ኮምፕሊት እናደርጋለን። በዚህ ወር ማለት ነው። በሚቀጥለው ወር ወደ 13 ፕሮጀክት ኮምፕሊት እናደርጋለን። ለዚህ ሊደርሺፕ ቲም ታዲያ በጣም ትልቅ ስራ ነው እየተሰራ ያለውና ይህንን እኔ በጣም እውቅና መስጠት ፈልጋለሁ። በጣም በርቱልን። በእርግጠኝነት ኢትዮጵያ ውስጥ ያለውን ይህን የዲጂታል ትራንስፎርሜሽን ጉዞ በደንብ እውን እናደርገዋለን። በደንብ ትልቁን የአንበሳውን ድርሻ በደንብ መወጣት እንችላለን ብዬ አምናለሁኝ። ጀምረነዋል፣ እያደረግን ነው፣ መቀጠል ብቻ ነው እና መጨረሻችን ደግሞ በአፍሪካ ቁጥር 1 የቴክኖሎጂ ካምፓኒ መሆን ነው። ስለዚህ ይህንንም በጋራ ሆነን እናሳካዋለን። ሁላችሁንም ወዳችኋለሁ። መልካም ጊዜ